ዳግመኛ ተወልደሃል ወይ? በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ላይ ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። እንደዛ ያለው ኒቆዲሞስን ነው። የእስራኤል መምህር ረቢ የነበረውን ኒቆዲሞስን ነው እንደዛ ያለው። በመንፈሳዊ ዕውቀት በጣም የረቀቀ ሰው ነበረ እና በሌሊት ወደ ኢየሱስ ክርስቶስ መጥቶ ነው ይህንን ጥያቄ የጠየቀው። ወደ መንግስተ ሰማያት ለመግባት ምን መሆን አለበት? ዳግመኛ መወለድ አለበት። እሱ በሌሊት የመጣው ሌላ ሰው ወደሱ ለምን መጣ ብሎት እንዳይወቅሰው ብሎ ነው በሌሊት የመጣው በቀን ሳይሆን። እና ቀድሞ በአዳም በኩል በኃጢአት ነው የተወለድነው ሁላችንም የመጀመሪያው ውልደት ማለት ነው። አሁን ግን ዳግመኛ ስንወለድ ከእግዚአብሔር ነው የምንወለደው፣ በመንፈስ ነው የምንወለደው እና ያለ ኃጢአት ነው የምንወለደው። በፊት በኃጢአት ነበር፣ አሁን ያለ ኃጢአት ነው የምንወለደው። እና እናንተ የአዳምን የትውልድ ሐረግና የኢየሱስ ክርስቶስን የትውልድ ሐረግ ብታዩት በአዳም የትውልድ ሐረግ ላይ አዳም ሴትን ወለደ፣ ይህን ያህል ዓመት ኖረ፣ ሞተ ነው የሚለው። ሴት ይህን ዓመት ኖረች፣ ሞተች ነው የሚለው። ግን ኢየሱስ የትውልድ ሐረግን በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ላይ ብታዩት ሞት የሚባል የለም። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ ነው የሚቀጥለው። እና እንደዛ ሲል ሞት አንሞትም እንዴ? እንቅልፍ አንሞት አንተኛም እንዴ የሚል ጥያቄ ይነሳል። ማንቀላፋት እናንቀላፋለን እኛ እንደማንኛውም ሰው። እና ድሮ በቲዮሪ ደረጃ ነው ይሄ ዳግመኛ መወለድ የሚለውን በጽንሰ ሐሳብ ደረጃ ብቻ ነበር የማውቀው። ግን እኔ አይኔ አየች፣ ሞቼ ነበር የተነሳው። አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ ኢየሱስ ነው በእኔ እየኖረ ያለው። አሁን የምኖርበት ኑሮ በወደደኝ ስለኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው ማለት ነው። እና ዳግመኛ ሲወለድ ሰው መንፈስ ይቀበላል እና ያ መንፈስ ነው የሚመራው። ልክ እስራኤላውያንን ቀን በደመና ማታ ደግሞ በእሳት አምድ እንደሚመሩ ማለት ነው። ልክ ከልቡ ውጭ የሆነ ሰው ወይ በክፉ መንፈስ የተያዘ ሰው እሱ የሚፈልገውን አይደለም የሚያደርገው፣ መንፈሱ የሚፈልገውን ነው የሚያደርገው። መንፈሱ የታሰረበትን ገመድ በጣጥሶ ካለ ይበጣጥሰዋል፣ ወደ መቃብር ከወሰደው ይሄዳል። እና ልክ እንደዛው መንፈስ ቅዱስ የተቀበለ ዳግመኛ የተወለደ ሰው እሱ የሚፈልገውን አይደለም የሚሰራው፣ ኃጢአት አያደርግም እና መንፈሱ ይመራዋል ማለት ነው። እና አንድ በኦሎምፒክ ላይ ወርቅ የተሸለመ ልጅ ነበረና ለእናቱ ሄዶ ይነግራታል፣ ወርቅ ተሸለምኩ እኮ ደስ ይበለሽ ምናምን ሲላት፣ አይ አንተ ከወርቁም በላይ ዳግመኛ ብትወለድ ነው እኔን ደስ የሚለኝ አለችው፣ እናቱየዋ ማለት ነው።